ሰላም ጤና ይስጥልኝ የቻናላችን ቤተሰቦች ዛሬ በዝውውር ገበያው ትልቅ መነጋገሪያ እየሆነ የመጣው ሰበር መረጃ ይዘንላችሁ ቀርበናል። ማንቸስተር ዩናይትድ በግራ መስመር ተከላካይ ክፍሉ ላይ ያለውን ክፍተት ለመድፈን አይኑን ወደ ሰሜን እንግሊዝ በመጣል የኒውካስትሉን ድንቅ ኮከብ ሊዩስ ሆልን ለማስፈረም ጥረቱን አጠናክሯል። ሊዩስ ሆል በእውነት የሉክ ሾው ተተኪ ሊሆን ይችላል? ዩናይትድስ ለዚህ ተጫዋች እስከ 70 ሚሊዮን ፓውንድ ለማውጣት ለምን ወሰነ? ሁሉንም ዝርዝር መረጃዎችንና የታክቲክ ትንተናዎችን አሁን እናቀርብላችኋለን። እስከ መጨረሻው አብራችሁን ቆዩ። ማንቸስተር ዩናይትድ በዝውውሩ መስኮቱ የመጨረሻ ቀናት የግራ መስመር ተከላካይ ማስፈረምን ቀዳሚ ተግባሩ አድርጎ ይዟል። በማይክል ካሪክ የሚመራው የዩናይትድ ስታፍ ሊዩስ ሆልን ለሉክ ሾው ተገቢው ተተኪና የረጅም ጊዜ ተፎካካሪ እንደሆነ ያምናሉ። ዩናይትድ ለዝውውሩ እስከ 60 ሚሊዮን ፓውንድ ለማውጣት ዝግጁ ቢሆንም ኒውካስትል ግን ተጫዋቹን የመሸጥ ፍላጎት እንደሌለው በተደጋጋሚ ገልጿል። ይሁን እንጂ የኒውካስትል የፋይናንስ ደንብ ግዴታዎች እና እንደ ብሩኖ ጉማሬሽ ያሉ ቁልፍ ተጫዋቾችን መልቀቅ በድርድሩ ላይ ተጽዕኖ ሊያሳድሩ እንደሚችሉም ይገመታሉ። መረጃዎች እንደሚጠቁሙት ሊዩስ ሆል በሻምፒዮንስ ሊግ የመሳተፍና በቋሚነት የመሰለፍ ፍላጎት ስላለው ወደ ኦልድ ትራፎርድ የሚደረገውን ዝውውር ሊቀበለው ይችላል። ሊዩስ ሆል በዘመናዊው እግር ኳስ የሚፈለግ አይነት ተከላካይ ለመሆኑ ብዙ ማሳዮች አሉ። አንደኛው ኳስን የማሰራጨት ብቃት ወይም ቢውልድ አፕ ሲሆን ሆል በቴክኒክ ረገድ እጅግ የበሰለ በመሆኑ ኳስን ከኋላ መስርቶ ለመውጣት ፕሬስ ሬዚስታንስ ትልቅ አቅም አለው። ኳስን እየገፋ ወደ መሃል ሜዳ በመግባት እንደ አማካይ ሆኖ ማገልገልም ይችላል። ሌላኛው በማጥቃት ጊዜ ያለው ሚና ሲሆን ተጫዋቹ እጅግ ፈጣንና ኳስን የማሻገር ወይም ክሮሲንግ ብቃቱ ከፍተኛ በመሆኑ ለአጥቂዎች ምቹ የሆኑ እድሎችን ይፈጥራል። በ2024 እና 25 የውድድር ዘመን ብቻ ለኒውካስትል 4 አሲስቶችን ማድረግ ችሏል። አስቡት፣ ተከላካይ ሆኖ 4 አሲስት። ሌላኛው ደግሞ ተለዋዋጭነት ሲሆን እንደ ግራ ተከላካይ ብቻ ሳይሆን እንደ አማካኝም መጫወት መቻሉ ለካሪክ የታክቲክ አማራጭን ይጨምራል። የሉክ ሾው እና የታይረል ማላሲያ ተደጋጋሚ ጉዳት ዩናይትድን በዚያ ቦታ ላይ አስተማማኝ ተጫዋች እንዲያጣ አድርገውታል። ሊዩስ ሆል ገና 21 ዓመት ወጣት በመሆኑ ለሚቀጥሉት 10 ዓመታት የክለቡን ችግር ሊፈታ የሚችል ተስፋ ተደርጎም ይወሰዳል። ከዚህም በተጨማሪ ኮቢ ማይኑ ጋር እንዳሉ ወጣት ተጫዋቾች ጋር በቀላሉ ሊዋሃድ የሚችል ተጫዋች ነው። እንግዲህ ማንቸስተር ዩናይትድ ሊዩስ ሆልን ለማስፈረም የሚያደርገው ጥረት ፍሬ ያፈራ ይሆን ወይስ ኒውካስትል ግትር አቋሙን ቀጥሎ ዩናይትድ ወደ ሌሎች አማራጮች እንደ አንቶኒ ኤርቤንሰን ወይም አልፎንሶ ዴቪስ እንዲዞሩ ያደርገዋል? እናንተስ ምን ትላላችሁ? ሊዩስ ሆል ለዩናይትድ ትክክለኛ ፈራሚ ነው? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። ለዛሬ የነበረው መረጃ ይህንን ይመስል ነበር። ሰብስክራይብ በማድረግ የዩናይትድ ወቅታዊ መረጃዎችን በየቀኑ ያገኙ። አመሰግናለሁ።